ወደ ሰሞናዊ ጉዳይ ልመጣ ነው። ምን ተፈጥሮ ነው ፌስቡክ ላይ ፓስዋርድ ተሰርቄ ነው የሚል አጭር ጽሁፍ አይቻለሁ ከአንድ ቀን በፊት የጻፍከው። እሱን በዝርዝር እንድታወራ ይፈልጌ ነው። ሶፎኔ አስዋሲም። እሺ ተክሌ ቴንክ ዩ። ያው ብዙም ማለት አልፈልግም ግን ምንድነው የኔን ፓስዋርድ በሌላ ሰው ሞባይል ቀፎ ገብቼ ነበር ከዚህ በፊት ያ ሰው ነገር ውስጥ የለም። ሰሞኑን እኔም አየሁኝ ፌስቡክ ላይ ተፖስቶ የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁኝ። ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። በዛ ረገድ ለራሴን አረጋጋው። ከዛ ፌስቡክ ላይ ጻፍኩኝ ከኔ ቁጥጥር ከኔ እንትን ውጪ የሆነ ፓስዋርዱን በሱ ሞባይል ገብቼ ነበር። እሺ ገብቼ ነበር። እሺ አልወጣሁትም። በቃ በዚህ አጋጣሚ ሰው ይጠንቀቅ። ፌስቡክ እንደዚህ ግልጥኖች በሰው ሞባይል መግባትም አስፈላጊ አይደለም። ለምን ያህል ጊዜ ነው በዚህ መንገድ የተጻጻፈው? እንደገና ደግሞ መቼ ምን ያህል ጊዜ ነው ፌስቡክ ፓስዋርድ ሁለት እሱም ጋር ይሰራ ነበር አንተም ጋር ይሰራ ነበር? በስንት ታይም እንጽፍ ነበር። በጣም ጥሩ። ስለዚህ እዚህ ይጻፍ ከነበረ አንተ ከዛ ምን አደረከው? ፓስዋርድ ቀየርክ። እሺ ለምን ያህል ጊዜ ነው ይሄ ረሳሁት? እኔ በሱ መግባቴ ረስቼው ነበር። ለምን ያህል ጊዜ ነው በሱ ስልክ ላይ ገብተህ ጓደኛህ ያልከው ሰው ደግሞ ከሰው ጋር ሲጻጻፍ የነበረው ለ1 ሰዓት ለ2 ሰዓት ለ24 ሰዓት ለምን ያህል ጊዜ? ለብዙ ጊዜ ነው። ምን ያህል ጊዜ? ለምሳሌ በጣም ረጅም ጊዜ እንዳልኩ ከዚህ ሀገር እስኪወጣ ጊዜ ድረስ እንግዲህ እየተጠቀመበት ነበር ማለት ነው። ፖስቶች አይፖስትም እንጂ ኢንቦክስ ያደርጋል እንደዚህ። በኋላ ላይ ፓስዋርድ መቀየር የሚባል ነገር አለ። እኔ ጋር ስለሆነ አንዱ ጊዜ ሊስታው ቢቀይረው ኖሮ ፓስዋርዱ ቀይሮ በደንብ ይከፈታል። በኢሜል በስልክ መጀመሪያው በኢሜል ስለዚህ በኢሜሉ አንተ ጋር ከሆነ እንዴት ሊቀይረው ይችላል? ኮንፈርሜሽን የሚላከው ወደ ኢሜልህ ነው። አዎ ልክ ነህ። ኦኬ the same time አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው። አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ እኮ ምኑን አስተካከልኩኝ ገብቼ ፓስዋርድን ቀይር። ይሄ ሁሉ ሲጻጻፍ ወዲያው ስትለይ ቆየ ማለት ነው። በጣም ረጅም ጊዜ ሌላው ይቀርሽ ድምጽ አሁን የድምጽ ቴክስት አለ አንተ ጋር በድምጽ ለሰው የላከው ሰላምታዎች ምናምን እንደነበሩ። እሺ እኮ ያንተን ድምጽ ከየት አገኘው? ድምጽም ሀካ ይደረጋል። የራሴ ነው እሱማ የራሴ ድምጽ ነው። የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ይሄ ነው ወይ የለም ታዋክ አስተያሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ ስፖንሰሬ ነው እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላም ትርጉም አለ። እሺ አንተ ደግሞ አሞራ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ያደላል አይደለም፣ ተፈጥሯዊ ነው። አንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁህ እና የተወሰነ
እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላልክ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከእጄ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ ያየው ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ። ለምን አንተ ቶሎ እንትን አትልም? ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው። ፓስዋርድ ተደርጎብኝ ነው፣ ፓስዋርድ ተወሰብሮብኝ ነው ካልክ አንድ ቀን በፊት ነው። ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበረ። ለረጅም ጊዜ በሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው? በነገር ላይ ፓስዋርዴን እሱ ስለሚያውቀው አልከኝ። ያ ጓደኛ ስልኩ ላይ ኦሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸው ነው እሱ ስክሪንሻት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው? ራሱ የተጻጻፋቸው። ኦኬ፣ በጣም የሚገርም ነገር ነው። አያድርስ ነው ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ ጭራሽ ስትረስ ለመፍጠር ነው። ግን እኔ አልተጨነቅኩ። ተመስገን። ይሄኛው ግን አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ ከጤነኛ አእምሮ የሚጠበቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ እኔ ላንተ ደንግጫለሁ። እንደዛ መጀመሪያ ያስደነግጣል። ከዛ ግን ኖርማል ነው። ኮሜንቶቹ እየገባው ያለ በጣም ይገርማል። ኮሜንቶች ምን ይላሉ ካያቸው? ስላለ ጥሩ አይደለም። ስንት ዓመት የገነባነውን ዝና እሺ አስቸጋሪ ነው። ምን ከዛ በኋላ ሰዎች እንዲስደዋወል ቤተሰብ ጋር እንደዚህ እሱን ንገረኝ። የተወሰነ በጣም ብዙ ወዳጆቼ ናቸው የደወሉት። እሺ ከውጭም ከሀገር ውስጥም ምንድነው ምን ያሉኛሉ። የተቻለኝን ያህል ለማስረዳት ሞክሬያለሁ። በጣም ሰዎች ደንግጠዋል። በጣም ብዙ ስልኬ እረፍት አልነበረውም። በጣም ይገርማል። በፊት አሁን አንተ ሁለት ሰዎችን ይሄኛው ጓደኛህም ያኛው ያንኳን በስራ ያገኘው ነው የዚህ በ1 ሚሊዮን ብር ከሂጅራ ባንክ ልታገኝበት ነበር። እሱ የስራ ጉዳይ ነው። ይሄኛው ደግሞ ጓደኛህ ነው አይደለ? የትኛው? ይሄ ፓስዋርድ በስልኩ ላይ የኔ ጓደኛ አይደል? እሺ፣ በምን ምክንያት ነው? ያይዜ ነበር ጓደኛ አሁን አሜሪካ ነገር ያለው። እሺ፣ እሱ ነው። እሱ ስልክ ላይ ነበር። ከዛ ግን ከኔ ጋር ምናወራ ነበር። ከሱ ጋር የነበረውንና ስልክህን እሱ ስልክ ሴኩሪ የሆነ ነገር ነው ደግሞ ስልክህን ሴቭድ ነው ያልከው። እሱ ጋር የነበረህና እዚህ ይሄን ያክል እሱ ባንተ ህይወት ላይ መንጣጣት ደረጃ ኢንጆይ ማድረግና ደግሞ ስትረስ በክተት ነው። ኢንጆይ ማድረግ ማለት ሰው እኮ በሰው ውድቀትም በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ በጣም እኔ አላውቅም። ዘና የሚል ሰው አለ። እሺ፣ ስለዚህ እንግዲህ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት። ቴሌቪዥን ዜና ማነበው ሬዲዮ ፕሮግራም ሰራው ከረጅም ጊዜ በኋላ። እሺ፣ ከሞደሞ ያርቄ ነበር። ስለዚህ ያው መልሼ ደግሞ ትንሽ ስትረስፉል እንደሆነ የታሰበ ጥቃት ሳይበር ጥቃት እሺ ይመስለኛል። በሌሎች በኩል ግን ደግሞ አንተ ነህ። ምክንያቱም የባንክ አካውንት ሁሉ የምትልከው ያንተን ነው። የባንክ አካውንት እኮ ይፋ ሆኗል። ከዚህ በፊት የታመምኩ ጊዜ ይፋ ሆኗል ሰዎች እንዲያግዙ። ስለዚህ ለምሳሌ አሁን ከሰዎች ጋር ተጻጽፎ ያንተን አካውንት ከላከ የሚገባው ወደ አንተ አካውንት ነው። ስለዚህ አንተን ትጠቀማለህ ማለት ነው። እንዴት አንተን ለመጉዳት በእኔ መጉዳት ለመዝናናት እንዴት ትለኛለህ ብዬ ነው እንግዲህ። ከዛ ውጪ ልረዳው አልቻልኩም። አንተ እንዴት ተረዳህ? እኔማ ጠያቂ ነኝ። እንዴ እነዚህ ተጻጽፎ አንተ የተጻጻፉ
እኔ ከሶፎንያስ ጋር ተጻጽፌ እንዲህ ብሎኛል ብለው ሰዎች ላኩልኝ። እኔ ለመረዳት ነው አንተን እየጠየቅኩ ያለሁት። የግል መረዳት፣ የግል መላምት፣ የግል ግምት የለኝም። ለመረዳት እየጠየቅኩ ደግሞ ይሄ ነው የተፈጠረው ብለህ ስትነግረኝ እየሰማሁ ነው ማልፈው እንጂ የግል እንትን የለኝም። ልክ ነው መሆን የሚችለው እሱ ስለሆነ አንተ ግን በዝርዝር የነበረውን ነገር በደንብ በግልጽ የተጻፉትንም ትልቅ ሰዎችም ጽፈውም ስላየሁ ስለመጣህና ይሄኛውን ሐሳብም ስላጠራህልኝ በግልህ ብዙ ሰዎች ግን የለም እሱ ነው ብለውኛል። አንተ ደግሞ አይ መጣቸው የላኩልኝ ሰዎች ማለት ነው። ምን ታርጓል? ሰው እኮ እንዳመነው አሁን እንደው እንደዚህ ነው ብለህ እኮ ሰው ማስረዳት ራሱ ሁሉም ሰው ራሱ የሚያስበው ነገር አለ። እሺ ስለዚህ መስጠት ነው እድሉ በደንብ በራሱን አስተያየት እንዲሰጥ ለምን እንዲያስብካ አትልም። ሰው ሐሳቡ እኮ መነሻ አለው። አንተ የተጻጻፍከው አንተ ያልከውን ይዞ ነው ሰው የሚያወራው። ዝም ብሎ ከመሬት ተነስቶ አይደለም ሰው እያሰበ ያለው። ስለዚህ ለማሰቡ እንዲህ ለመናገሩ ምክንያት ሆነሃል አንተ። ከቻልክ ኢትዮጵያውያን በዚህ መንገድ እንደውም አንዳንድ ሰዎች ቀለል አድርጎ በእንዲህ አይነቱን አስተሳሰብ በሴሌብሪቲ ሰዎች ስም ከሴሌብሪቲዎች ጋር ነው እንትን የሚሉትና እሱ ያወራው ነው በትክክል ያሉኛሉ። በሌላ በኩል አንዳንድ ሰዎች ደግሞ አይ እሱን ማገዝ ነው ከጤናው ነው አሁንም ቢሆን እኔ እየጠየቅኩ ያለሁት ባለፈው የተወሰነ አሞህ እንደዚህ እሱን አውርተህ ስለነበር ሚዲያ ላይ ከሱ ጋር በተያያዘም እሱ ባይፖላር ነው ምንም ከዚህ ጋር ያያያዙ። ስለዚህ ፒውር አንተ ሶፎንያስ ሲሆን ምንም እንትን የለበትም። የእናቱ ልጅ የአባቱ ልጅ ለምን አላልክም? አባት በልጅ ስለማላቅ እህት ወንድም አለ? ሁለት እህቶች አሉኝ። በአባቴ በኩል ብዙ ልጆች አሉ ካንተ በፊት? አዎ ታላላ እኔም ጨርሻ ልጅ ነኝ። ኦኬ እሺ 85 ዓመተ ምህረት ፍሬ ነኝ። 85 ይቅርብ እየሰራ ነው ይሳው ይቅርብ ነው። እኔ 78 ስለሆንኩ ትንሽ ይበልጣል እንዴ? እሺ 40 ዓመት ነው ማለት ነው እንዴ? ኦልሞስት አርጅታ እየሰራ ስለሆነ አረጃት። እሺ እና ሁለት እህቶች አሉኝ። በዚህ አጋጣሚ እህቴን አመሰግናታለሁ። ባይፖላር መሆኑን የለየችው ሂሩት ነች። ባይፖላር ነው የዚህ ጉዳይ የሙድ መዛነፍ ነው እርዳታ ያስፈልገዋል ብላ እሷ ነች እንጂ በነገር ላይ አይታወቅም። የዚህ የአእምሮ ጤና ጉዳይ በደንብ መሰራት አለበት። እንደማየው ከሆነ ሰው ቶሎ አይለይልህም። በቃ ይሄ ባህሪው ነው ምናምን ትባላል። እኔ ደግሞ ባህሪ ቀሽቀሽላለሁ ትንሽ። ስለዚህ እንደ ኖርማል ነው የተወሰደው ግን አይደለም። እና እህቴን በዚህ አጋጣሚ የሕክምና ባለሙያ ነች እሷ ቴንክ ዩ ማለት ፈልጋለሁ። ዋው ይሄ ሰሞኑን እንትን ካለ በኋላ ማገኘሃት ዛሬ ትናንት? አዎ እንደዋወላለን። እሺ እያየችው ነበር፣ ኮሜንት አደረገች። በቃ ምንም እንዳታስብ እንዳትጨነቅ አለች። ምክንያቱም ስትረሳም ሰው ነኝ። የሚገርም በፊት እኮ ስትረሳም አልነበረም። እሺ የቅርብ ጊዜ ወዲህ ነው በቃ በትንሽ ነገር በቃ መናደድ መበሳጨት የጀመርኩት። ምን አተህ ነው የሆነ ቦታ ላይ ህይወትህ በቃ ብር ሚሊዮን አቶ ሚሊዮን አጣዋቸው። ብር ማጣትህ ነው እንደዚህ ተነዳጃ ያረጋህ? ጥቅም ላገኝ ስል ጫፍ ላይ እንዲህ ሊይዘው ስል መጥቶ የሆነ ሰው ምን ትፍ እንደማረግ እኮ ነው እሱ የነደደ ያበሳጭ አንተ በሚሊዮን ብር አትድንትን ትላለህ። እንደዛ ከሆነ ምን ሐሳብ እንድትሰጠኝ ፈልጋለሁ። ሶፊ እንዲህ ተጻጻፉ እንደዚህ ያለኝ ይሄ እኮ ነውር ነው ምናምን በየመለስኩለት የተባሉት ቴክስቶች አሉ። ስላንተም በተጻፉ ሰዎች ላይ ኮሜንትም ላይ እየገባሁ አነበብኩ አልከኝ። ይሄ በኢትዮጵያ ቃሉን መድገም ያልፈለኩትን ስክሪንሻትም ላይ ነውርም ስለሆነ ነው። እንዲህ አይነቱ ነገር እንደ ቀልድ እንዲሁ ዝም ብሎ ሰማ ነው አይደለ? እንዲህ አይነቱን ነገር መስማት እንዲህ አይነቱን ነገር ደግሞ እሱን የተመለከተ አስተያየት ስጠኝ ብዬ ነው። የተወሰነ ይደብራል። ከማህበረሰብ ለማህበረሰብ ሩቅ የሆነ ነው። አጌንስት ነው። ተቃራኒ ነገር ነው። እሺ ኮንፈርትም አይሰጥም። እንደዚህ አይነት ነገር ከዚህ ጋር ባያስሜ ጥሩ ነበር። እንግዲህ ተወራ እና ትንሽ ለማህበረሰብ ሩቅ የሆነ ነገር ነው። እሺ ተገቢ ነው ብዬ አላስብም። ለእንዲህ አይነት ነገር ለመወራቱ የኔም ስም መጠቀሱ አሳዝኖኛል። ከኔ ስም ጋር ተያይዞ እንዲህ አይነቱን ነውርም በመስማታችሁ አዝናለሁ ብለህ ይቅርታ የምጠይቀው ነገር አለ?
ምን ማለት ይቻላል? እኔ አይደለሁም ብያለሁ። ይቅርታ እኮ የምጠይቀው እኮ ስታጠፋ ነው። ሳታጠፋ እንዴት ይቅርታ ትጠይቃለህ? ግን ለተፈጠረው ነገር ቅር ለተሰጋችሁ ሰዎች ወዳጆቼ ቅር አትሰኙ ለማለት ፈልጋለሁ። ይቅርታ የሚያስጠይቅ ነገር የለም። አይ እንደው ስምህ ተያይዞ ለእንዲህ አይነት ነገር ለመወራት ምክንያት ሆኛለሁ የኔ እጅ ባይኖርበትም ይሄ ደግሞ ቀላል አይደለም ብለህ የምትጠይቀው ካለ ብዬ ነው። ያንተ ጉዳይ ነው ካለፍከው። አጀብነ ወሎ የፍቅር አገር ከተገኘማ ካችነው ማለት